ሃይ የኢንፎ ኤክስትራ ቤተሰቦች ሰላማችሁ ይብዛ። በዛሬው ቪዲዮአችን ደግሞ አንዳንድ አስገራሚ እውነታችን ለታውቃችሁ ትችላላችሁ ያሰብኳቸው እውነታዎችን እያየን አብረን ሪአክት የምናደርግ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታደርጉልኝም አመሰግናለሁ። ወደ ዛሬው ቪዲዮ። የመጀመሪያው እውነታችን ምን ይለናል? ሙዞች በትንሹም ቢሆን ራዲዮ አክቲቭ ናቸው። አሁን ልትገረሙ ትችላላችሁ። ሙዝ የምንበላው ሙዝ በመጠኑም ቢሆን ራዲዮ አክቲቭ ነው ይለናል። ራዲዮ አክቲቪቲ ካልገባችሁ ወይም እንደ አብራራላችሁ ከፈለጋችሁ በቀጣይ ቪዲዮ እንዲሰራ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። በደንብ አብራራላችኋለሁ ስለ ራዲዮ አክቲቭ ኤሌመንቶችና ራዲዮ አክቲቪቲ ምን እንደሆነ። እና ወደ እውነታችን ስንመለስ ይህም ሊሆን የቻለው በውስጡ ሎት ኦፍ ፖታሺየም ስላለ፣ ፖታሺየም ደግሞ ራዲዮ አክቲቭ ስለሆነ በትንሹም ቢሆን ራዲዬሽን ስላለው ነው። ሁለተኛው እውነታ ደግሞ ሰማይ ላይ ያሉት ኮከቦች ምድር ላይ ካሉ የአሸዋ ብዛቶች ይበልጣሉ ነው የሚለው። ሳይንቲስቶች እንደገመቱት ከሆነ 1 ሴፕቲሊዮን ስታሮች በሰማይ ላይ ወይም በምህዋር ላይ ይገኛሉ ነው የሚለው። 1 ሴፕቲሊዮን ማለት 1 ከ24 ዜሮዎች ጋር ነው ማለት ነው። ቁጥሩን እንኳን ሰምታችሁት ለማታውቁ እንደኔ። ይህም አሸዋ ምድር ላይ ካሉት አሸዋዎች ይበልጣል ማለት ነው። በሶስተኛነት የምናየው ደግሞ ኦክቶፐሶች፣ ውሃ ውስጥ የሚኖሩት ኦክቶፐሶች 3 ልብ ነው ያላቸው። 3 ልብ እና ሁለቱን የሚጠቀሙበት ደምን ወደ ጊላቸው፣ ያው ውሃ ውስጥ የሚኖሩት እና ኦክቶፐስ አሳዎች ምናምን በጊል ስለሚተነፍሱ ወደዛ ወደ ጊል የሚያደርስ ሲሆን፣ አንደኛው ደግሞ ወደ ተቀረው የአካል ክፍላቸው ነው የሚያደርሰው ማለት ነው። ስለዚህ እንደ ሰዎች ኦክቶፐሶች ልብ የመታ ሳይሆን ልቦች የመቱ ነው ሊል የሚችለው። በጣም አስገራሚና አስቂኝ ነው። ሌላኛው እውነታችን ደግሞ ሙቅ ውሃና ከቀዝቃዛ ውሃ ከየትኛው ቀድሞ በረዶ የሚሰራ ይመስላችኋል? ግን እንደምታስቡት ሳይሆን ሙቅ ውሃ ነው ፈጥኖ በረዶ ሊሰራ የሚችለው ከቀዝቃዛ ውሃ ይልቅ ማለት ነው። እና ይህንን ሳይንቲስቶች እንኳን በሙሉ ለሙሉ አልተረዱትም፣ አንደርስታንድ አላደረኩትም። ግን ኢፌክቱን ይህን ፊኖሜና ፔምባ ኢፌክት ይሉታል። ስለዚህ ቀዝቃዛ ውሃ ቀድሞ የቀዘቀዘ ውሃ በረዶ ከሚሆን ይልቅ የሞቀ የፈላ ውሃ በረዶ ይሆናል ቀድሞት ማለት ነው። ሌላኛው እውነታችን ደግሞ ማር ሃኒ ኔቨር ስፖይልስ ይላል። ማለትም ማር የሚበላሽ አይነት ነገር አይደለም ማለት ነው። ይሄ ለምን የሚለው ማር የሚበላሽ አይነት ነገር አይደለም። ይሄም የተባለው በድሮ ጊዜ ግብፃውያኖች ቶምብ የሚባለውን ግንባቸውን ምናምን ሲሰሩ ማር ይጠቀሙ ነበር እና ሳይንቲስቶች ሄደው ያንን ማር ሲመረምሩት አሁንም ሴፍ ለመብላት ሴፍ ሆኖ ያገኙታል እና ሃኒ የሚበላሽ ነገር አይደለም ብለው ይደመድማሉ። እንግዲህ መሲና መጠራጠር ነው። ሌላኛው እውነታችን ደግሞ a day on Venus is longer than a year on Venus ይላል። ይህም ማለት ቬኑስ ስፒን የምታደርገው በፀሐይ ዙሪያ በጣም ቀስ ብላ ነው። በራሷ ዙሪያ ግን ያው ስለምትፈጥን አንድ ቀን የቬኑስ አንድ ቀን ምድር ላይ 243 ቀን ነው። አንድ ቀን እዛ ቬኑስ ላይ ቆይታችሁ ብትመጡ ከዚህ ከምድር ሄዳችሁ እዛ አንድ ቀን ቆይታችሁ ብትመጡ እዚህ ስትመለሱ ከ243 ቀን በኋላ እንደመጣችሁ ነው ማለት ነው እንትን እውነታው። እና ግን አንድ አመት ግን እዚህ ምድር ላይ እዛ አንድ አመት እዚህ ምድር ላይ ግን እርዝ ላይ ግን 225 ቀን ነው ማለት ነው። ስለዚህ የቬኑስ አንድ ቀን ከአንድ አመት ይበልጣል ማለት ነው። በጣም አስገራሚ እውነታ ነው። ሌላኛው የምንመለከተው ደግሞ ጉንዳኖች የጉልበታቸውን ወይ የሰውነታቸውን 20 እጥፍ ይሸከማሉ ነው። ይሄን ከዚህ በፊት ሰምታችሁ ልታውቁ ትችላላችሁ፣ ግን በዚህ መልክ አስባችሁ ታውቃላችሁ ወይ ነውና አሁን ጉንዳኖች 20 እጥፍ ከሰውነታቸው ይሸከማሉ ማለት በሰዎች ብታስቡት አንድ ሰው አንድን መኪና ላይክ ስሞል ቪትስ ምናምን አይነት መኪና በጀርባው ተሸክሞ እንደመሄድ ነውና
ካይንድ ኦፍ በጣም አስገራሚ ነገር ነው። ሌላኛው እውነታ ደግሞ የምንመለከተው ሰዎች በተፈጥሮ ጠዋት ላይ ይረዝማሉ ይለናል። ሌላ ነገር እንትን እንዳትሉ ግን ጠዋት ላይ የሰው ልጅ ይረዝማል። ይሄም የሚሆነው your spine decompresses while you sleep and making you about 1 centimeter taller. በምተኙበት ጊዜ ስፓይናል ኮርዳችሁ ዲኮምፕረስ ስለሚሆን ጠዋት ስትነሱ 1 ሴንቲሜትር ትረዝማላችሁ ማለት ነው፣ ከቀን ወይም ከማታ ይልቅ ማለት ነው። እሺ ሌላኛው እውነታችን ደግሞ ስለ ደመና አስባችሁ ታውቃላችሁ? ሰማይ ላይ ስላለው ደመና እና የሆነ ቀላል አይነት ሊመስላችሁ ይችላል በኪሎ ወይም በቃ ይሄ ደመናን ስታስቡ ልክ እንደዚህ እንደ ይሄ ከረሜላ የጥጥ ከረሜላ እንደሚባለው አይነት በጣም ቀላል ዌይት ያለው ነገር ሊመስላችሁ ይችላል። ግን ደመና እውነታው 1 ሚሊዮን ኪሎ ግራም ይመዝናል። እና ይህንንም እንዲመዝን ያደረገው ደመና በውስጡ ፉል ኦፍ ዋተር ድሮፕሌት ስለሆነ ቢግ ክላውድ የምንለው እስከ 200 ዝሆኖች ድረስ ሊመዝን ይችላል ማለት ነው። ይህን አስገራሚ ሆኖ አግኝቼዋለሁ። ሌላኛው ደግሞ አይምሯችን የምንስበውን የኦክሲጅን 20% የሚወስደው አይምሯችን ነው። እንደዛም ሆነ ግን ትንሽ ነው፣ ምክንያቱም አይምሯችን ከሰውነታችን ክፍል ብዙ ኢነርጂ የሚፈልገው አይምሯችን ስለሆነ ማለት ነው። ሌላኛው እውነት ደግሞ በተርፍላዮች ወይም ቢራቢሮዎች የሚቀምሱት በእግራቸው ፊት የውስጥ እግር ነው ማለት ነው። በዚህም ነው እንግዲህ በተርፍላዮች ወይም ቢራቢሮዎች ቅጠሎች ላይ ምናምን ሲያርፉ በእግራቸው ተጠቅመው ይቀምሱና ያ ነገር የሚበላ ወይም የሚበላ መሆን አለመሆኑ በዛ ይለያሉ ማለት ነው። ሌላው ሻርኮች ከዛፎች የበለጠ እድሜ እንደኖሩ ነው የሚነግረን። ከዛፎች ከኤግዚስት ከማድረጋቸው በፊት ዛፎች ኤግዚስት ከማድረጋቸው በፊት ሻርኮች ኤግዚስት አድርገዋል ማለት ነው። ይህም የሻርኮችን እድሜ በጣም ብዙ ሚሊዮን ዓመት በፊት እንደሆነ ይነግረናል ማለት ነው። ከዛ 400 ሚሊዮን ዓመት በፊት ኤግዚስት እንዳደረጉ እውነታው ወይም ሳይንስ ይነግረናል ማለት ነው። በዛሬው ቪዲዮ መጨረሻ ላይ ልነግራችሁ ያሰብኩት ሁኔታ ደግሞ ኤፍል ታወር ግሮውስ ታለር ኢን ሰመር ይላል። ያው ስለ ሜታል እና ሜታል ትምህርት ላይ ወይም በትምህርት ላይ ስለ ኤክስፓንሽን ሜታል ኤክስፓንሽን ተምራችሁ ይሆናል እና ሙቀት አንድ ሜታል አንድን ብረት ኤክስፓንድ እንዲያደርግ ያደርገዋል። ስለዚህ በበጋ ወቅት እስከ 15 ሴንቲሜትር ቶለር ይሆናል ማለት ነው ኤፍል ታወር። ምክንያቱም ያ ኤፍል ታወር በብረት ስለተሰራ ፀሐይ ወይም ሂት በሚያገኝበት ጊዜ የብረት ኤሌመንቶቹ ኤክስፓንድ ያደርጋሉ ማለት ነው። የዛሬው እውነቶቼ ይሄንን ይመስሉ ነበረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በቀጣይ እንድትሰራላችሁ ወይም ለማወቅ የምትፈልጉት መረጃ እውነቶች ካሉ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ኤክስትራ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።